ቢስሚላህ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቤጂ ተከታታዮች እንደምን አላችሁልኝ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እኔ ዛሬ የመጣሁት ያው ብዙ ጊዜ እኔ በቪዲዮ አልወጣም፣ ያው የምሰራውን ምግብ ነው ሼር ማደርገው እንጂ ማለት ነው። ግን አንዳንድ ጊዜ ያው ሳትፈልጉ የምትወጡበት አጋጣሚ አለ። ትላንትና እንደ አጋጣሚ እግረኛ ሚዲያ ድንገት ገባሁና አየሁትና በጣም አንጀቴ የበላይ ነገር በጣም የሚያሳዝን። እቺን ልጅ ይዋት በደንብ ማለት ነው። እቺ በትርጉም ነው የምታወራው፣ መናገር አትችልም። ከጎኗ ያሉት አባቷ ናቸው። እያቸው እስቲ እቺ ህፃን አንድ ፍሬ 14 ዓመት ህፃን ልጅ በ50 ዓመት አዛውንት ተደፈረች። እሺ እኔ አሁን መደፈሯ ብቻ አይደለም ኢትዮጵያ ውስጥ እኮ የ6 ዓመት ልጅ ተደፍራ በገመድ አንገቷ ተንጠልጥሎ ምንም ነገር የመጣ ነገር የለም። የ7 ዓመት ልጅ ከዚህ በፊት ሶሻል ሚዲያ ላይ አይታቸዋል። ብዙ ልጆች እየተደፈሩ ነው፣ እየተገደሉ ነው። ምንም ፍትህ የለም። ለምን እኛ ሀገር ላይ ህጉ ያው የገደለ ቢገደል ኑሮ የሰረቀ እጁ ቢቆረጥ ኑሮ በሰራው ነገር አላህ በፈጠረው መንገድ አላህ ባዘዘው መንገድ የሚካሄድ ቢሆን ኑሮ ወንጀልም ባልበዛ ነበረ። ግን አሁን ላይ ግን ያው እኛ ሀገር ምንም ሰራህ ምንም እስር ቤት ገብተህ መንግስት እንጀራ ቁጭ ብለህ ትቀለባለህ። ስለዚህ ምንም ነገር ማጥፋት ቀላል ነው ማለት ነው እኛ ሀገር ላይ። ብቻ አላህ ሀገራችንን ሰላም ያደርግልን። ከእንደዚህ አይነት ክፉ ወንዶች ደግሞ አላህ ይጠብቃት ሀገራችንን። እንደው እነዚህ ክፉዎች ተደምሮ ነው የተከበሩ ለቤታቸው ለትዳራቸው ታማኝ የሆኑ ወንዶችም አንድ ላይ ተደምሮ ወንድ ተብሎ የሚጠሩትና አሁን እቺ ልጅ እያስተረጎመች ገብታችሁ ይዋት። ወላሂ በጣም ነው አንጀቴን የበላችኝ ማለት ነው። በጣም አሳዝነችኝ። እኛ አባት መንቀሳቀስ እዚህ ጋር አሁን 3 ልጆቻቸው 2 ሴት ልጅና 1 ወንድ ልጅ ነው ይዞ የቀረቡት። 3ቱም ነው የመስማት የተሳናቸው ናቸው። እቺ ግን ጥቃት የደረሰባት እቺ ሰማያዊ ጠርሃ የለበሰችው ናት። አባቷ አጠገብ ቁጭ ያለችዋ መሀል ላይ ያለች ከታላቅ እህቷ ከጎን ነው ያለችው። እቺ ልጅ አሁን መናገር አትችልም። የ50 ዓመት አዛውንትን የደፈራት ማለት ነው። ልጆች ያሉት ትዳር ያለው እቺ ልጅ አሁን ስትደፈር ሽንት ቤት አስገብቶ ነው የደፈራት። ላ ሐውለ ወላ ቁወተ ኢላ ቢላሂ አልዓሊይል ዐዚም። ለመናገር ራሱ ይቀፋል እኮ። ላ ሐውለ ወላ ቁወተ ኢላ ቢላሂ አልዓሊይል ዐዚም። ላ ሐውለ ወላ ቁወተ ኢላ ቢላሂ አልዓሊይል ዐዚም። ወላሂ ለመናገር ይቀፋልና አንደኛ ሃይማኖታቸው እንኳን አንድ አይደለም። እሱ የክርስትና እምነት ተከታይ ነው ደፋሪው። እቺ ተደፋሪ ምስኪን ደግሞ የእስልምና እምነት ተከታይ ናት። አሁን እቺ ልጅ የ4 ወር ነፍሰ ጡር ናት። ወላሂ አስተግፍሩላህ አልዓዚም። ወላሂ እኔ በጣም ነው ሳየው ውስጤ የተጎዳውና አሁን እኔ ማልቀስ አልፈልግም። ስሜቴን ተቆጣጥሬ ነው የመጣሁት። በቃ እኛ ሀገር እየሆነ ያለው ነገር ይከብዳል ወላሂ። ከዚህ በፊትም አንድ ትልቅ እኮ ጥበቃ የሚሰሩ ትልቅ እኮ የ70 ዓመት የ80 ዓመት አዛውንት የሚሆኑ ሰው ናቸው። እኔ በሁለት ስም ራሱ እንደዚህ አይነት ሰዎችን መጥራት ይከብዳል። ያው ባህላችን ስለሆነ ነው እንጂ እኛ ሰው ናቸው ተነስቶ ህፃን ሊደፍሩ ሲሉ ሰው የደረሰላት ማለት ነው። ከዚህ በፊት ሄበንን ታውቃላችሁ? ሄበን ላይ የደረሰው ጥቃት እንዳለ ደግሞ እነዚህ ደፋሮቹ አግብቶ ልጅ ወልዶ ያሉ ሰዎች ናቸው። እኔ አይገባኝም። እንጃ አላውቅም ምን አይነት ህልውና እንዳላቸው ማለት ነው። በራሳቸው ልጅ ያ ነገር ቢፈጠርስ እንደው ይሄ ነገር እኔስ በሰው ልጅ ሳደርግ እኔ ልጅ ላይ ቢሆንስ ብሎ ማሰብ ለመቻላቸው። ሁለተኛ ህግ አለመኖሩ እኛ ሀገር በቃ ህፃን ልጅ በየጊዜ ህፃን ልጅ የሚደፈርበት በየጊዜ ሴት የሚደፈርበት በየጊዜ ሴት ጥቃት የሚበዛበት ሀገር ቢኖር እኛ ሀገር ነው። ወላሂ በጣም ነው አንጀቴን የበላችኝና እቺ ልጅ አንደኛ ገና ለራሷ ልጅ ናት። ሁለተኛ እናት የላትም። አባቷ ከለጎደሎ ነው። የት ወንድሞቿ እንደሷ መስማት የማይችሉ ናቸው። መስማት የተሳናቸው ናቸው። እቺ 14 ዓመት ጨቅላ ልጅ የ4 ወር ነፍሰ ጡር ናት ተብላለች። እንደው አላህ ይፍረደው እንጂ እኔ አላቅም ምን ማለት እንዳለብኝ ራሱ አላቅም። ከባድ ነው ወላሂ። እኛ ሀገር ህግ አለመኖሩ እንደዚህ ነው። አሁን እንኳን
ሶሻል ሚዲያ አውጥታችሁ ወይንም ከከሰሳችሁኝ እገላችኋለሁ ብሎ እየዛተባቸው ነው። ያደረገው እንኳን አላነሰውም። እስር ቤት መግባት ካለብኝ ደግሞ ህይወቷን አጥፍቼ ነው እንጂ እስር ቤት ምገባው እሷን ከህነ ህይወቷ ጥያት እስር ቤት አልገባም። መታሰር ካለብኝ ህይወቷን አጥፋታለሁ ብሎ እየዛተ ነው። ያደረገው እንኳን አልበቃ ብሎት ማለት ነው። እንደው በዚህ አጋጣሚ እኛ በእስልምና ዝሙት የሚሰራ ሰው እንትን ደረጃ አለው። ምሳሌ አግብቶ የሚያውቅ ከሆነ ተቀጥቅጦ ይገደል ነው የሚባለው። እኔ በክርስትና አላቅም እንዴት እንደሆነ ያው ስለ ሃይማኖቱ በደንብ ስለማላቅ ማለት ነው። አግብቶ ደግሞ ሳያውቅ ማለት ወጣት ሆኖ ደግሞ ከሆነ ዝሙት የፈጸመው 40 ማለሽ ይቅርታ 100 ጊዜ ተገርፎ ለአመት ለ2 አመት ባለሳሳት ከሀገር እንዲባረር ከዛ ከነበረበት ሀገር ሌላ ሀገር እንዲቀይር ነው የሚደረገው። ገባችሁ? ያ ሰው ተቸግሮ ወይ ሌላ ሀገር ሲሄድ አዲስ ቦታ ሲሄድ ሊቸገር ይችላል እና ብዙ ነገር አይቶ በደንብ ተጸጽቶ እንዲመለስም ጭምር ነው ይሄን የሚደረገው። ገባ? ባሪያ ሆኖ ደግሞ ከሆነ ዝሙት የሰራው 80 ግርፋት ይገረፋል እና ደረጃ እንኳን አለው። አግብቶ የሚያውቅና ሳያገባ ዝሙት የሰራ ሰው ደረጃ እንኳን አለው ማለት ነው። እኛ ሀገር ግን ምንም አይነት ህግ የለም። በቃ የፈለገውን ይሰራል፣ ገብቶ የመንግስት እንጀራ ቁጭ ብሎ ይበላል። ስለዚህ ምንም መስራት ለሱ ቀላል ነው። ስራ ያጣም እኮ ይሄንን ነገር አድርጎ መግባት ይፈልጋል፣ እስር ቤት መግባት ይፈልጋል ማለት ነው። ለምን ህግ የለማ። እስከዛሬ ስንት ነገር እየታየ ነው። እኔ ግን በሁሉም ሃይማኖት እኔ ኡስታዞቼን የምር በጣም ነው ማከብራቸው፣ በጣም ነው የምወዳቸው። ለምን በእስልምና ሃይማኖት ወላሂ ሃይማኖት ሲያስተምሩ የሚያስተምሩትን ትምህርት ሁላችንም እናውቃለን። በይፋ ነው የሚያስተምሩትና ወላሂ ከሳት እንድንጠበቅ፣ ሰደቃ እንድንሰጥ፣ ረመዳን ከመጣ በረመዳን የምናገኘውን አጅር፣ አረፋ ከመጣ በአረፋ የምናገኘውን አጅር በየጊዜው ትምህርት የሚያስተምሩን አይደለም ለኛ ለሌሎች ወገኖቻችን የሚጠቅም አይነት ትምህርት ነው። ግን ሌላ ቦታ ደግሞ አንዳንዴ የምናየው ነገር ትንሽ የሚያሳዝን ነገር ነውና የሃይማኖት አባቶች እንደው እንደዚህ አይነት ጥቃት እንዳያደርሱ ማእመኑን ቢያስተምሩት። በቃ እንደው ቴምር ሆድ ያለሰልሳል፣ ሙስሊሙ ቁርጥ ይቆርጣል፣ እንደዚህ አይነት ነገር ሳይሆን ማስተማር ያለባቸው ያ ሁሉም ማለት አይደለም። አንዳንድ ሃይማኖት አባቶች አሉ እንደዚህ አይነት ትምህርት የሚያስተምሩ ግን እንደዚህ አይነት ጥቃት እንዳያደርሱ፣ እንደዚህ አይነት ብልግና እንዳይሰሩ፣ ከብልግና እንዲወጡ አንድ የ50 ዓመት አዛውንት ልጅ እያለው የልጆች አባት ሆኖ ወላሂ ነግ በእኔ ልጅ እንኳን ምን ይደርሳል ሳይል እዚች ህፃን ልጅ ላይ በዛ ህፃን ልጅነቷ ተዋት። በእኛ ሀገር በ14 ዓመት 15 ዓመት ሰው አግብቶም ይወልዳል፣ ችግር የለውም በክብር ማለት ነው። እኔ አሁን እድሜው አይደለም እሱ እና ሄበንም እኮ በ7 እና በ6 ዓመታቸው ተደፍረዋል፣ ችግር የለውም ስለ እድሜው አይደለም። እኔ አሁን ግን የ50 ዓመት አዛውንት ያለ ፍላጎታ ሽንት ቤት አስገብቶ ከተናገርሽ እገልሻለሁ ብሎ እያስፈራራ ከተናገርሽ እገልሻለሁ እያለ መሳሪያ አውጥቶ እያሳየ እያስፈራራ እንደው እኔ ምን አይነት ህልውና ቢኖረው ነው? ሰው ነው አውሬ ነው? ሽንት ቤት ለዛውም ሽንት ቤት አስገብቶ ላ ሐውለ ወላ ቁወተ ኢላ ቢላህ ለይል አዚም። አንድ ጊዜ እንኳን አይደለም ስትጠየቅ አንድ ጊዜ ነው የደፈረች ስትባል አይደለም፣ በተደጋጋሚ ጊዜ ደግሞ የሚደፍረኝ ሰው የሌለበት ሰዓት ወይንም ደግሞ ሽንት ቤት ስገባ ጠብቆኝ ነው የሚደፍረኝ ነው ያለችው። ሽንት ቤት ስገባ ተከትሎኝ ገብቶ ልክ ስገባ ይከታተለኝና አብሮኝ ይሄድና በቃ ሽንት ቤት ነው አባቴ እንደማይንቀሳቀስ ያውቃል። ሽንት ቤት ማንም ሰው ሽንት ቤት ሰው አለ ብሎ ያስባል እንጂ እንደዚህ አይነት ግፍ ይፈጸማል ብሎ አያስብም። እና እኔ ወላሂ ምን ማለት እንዳለብኝ አላውቅም። ሐቂቃ እኛ ታዲያ በገዛ ሀገራችን እንደዚህ አይነት ጥቃት እየደረሰ እንደዚህ አይነት ግፍና በደል እየደረሰ ስደት ላይ የሆነ ነገር ምንነታችን ሳያውቁ ምንነታችን በቋንቋ ሳንግባባ በባህል ሳንግባባ በምን ሳንግባባ እንኳን መጥተን በሰላም ሰርተን እየሄድ አንዳንድ እህቶች ላይ የሆነ ጥቃት ሲደርስ ከአኖ ሙስሊም አራጅ እንደሆነ ሙስሊም ገዳይ እንደሆነ ሙስሊም የሆነ በቃ በሙስሊም ላይ ስም ለመለጠፍ አሁን እነዚህ የሚደፍሩ ሰዎች አብዛኞቹ ነው ያየሁኝ የክርስትና እምነት ተከታዮች ናቸው። ይሄን ሰው የ50 ዓመት አዛውንትም ጨምሮ ማለት ነው የደፈራት። እንደው አላህ የሆነ ነገር ያውርድበት። እኔ ምን እላለሁ ሌላ ወላሂ አውዙ ቢላህ ምን ሸጣን ረጅም
ሐስቢናላሁ ወኒዕመል ወኪል፣ ሐስቢናላሁ ወኒዕመል ወኪል፣ ሐስቢናላሁ ወኒዕመል ወኪል። እኔ እንደዚህ አይነት ቆሻሻ ሰዎች እኔ በሁሉም ሃይማኖት በቃ እንደዚህ አይነት ነገር እንዲቆም አባቶች መስራት አለባቸው። የሃይማኖት አባቶች የምር በቃ ይሄ ነገር በቃ ማቆሚያ የሚኖረው ይገባል። በየቦታው በየአቅጣጫው ስለ ሴት ጥቃት ብቻ ነው ምንሰማው። ሁሌ ሴት ተደፈረች፣ ሴት ተጠቃች፣ ሴት እንደዚህ ሆነች። ይሄ ነገር መቆም አለበት፣ ወላሂ መቆም አለበት። እስከ መቼ ነው ሴት ልጅ እየተደፈረች ያለ ጊዜዋ እድሜዋ የሚቀጨው? እስከ መቼ? ምን ባጠፋች? ሴት ልጅ እኮ እናት ናት። ሴት ልጅ እኮ እህት ናት። ሴት ልጅ እኮ ሴት ልጅ ናት። አረ ሴት ልጅ አያትም ናት፣ አክስትም ናት፣ እህትም ናት። እስቲ ሴት ልጅ ምንድን ነው የበደለችው? ለምን ይህ ሁሉ ጥቃት ይደርስባታል? ቤተኛውም ሃይማኖት ትሆን። እኔ ሄበንን ያየው ቀን አልቅሻለሁ። የእሷ ስል ደግሞ ከእሷ ደግሞ የባሰች ደግሞ የ6 ዓመት ህፃን ልጅ መደፈር ብቻ ሳይሆን ተንጠልጥላ፣ ሄበንም እንደዛው አፋ ውስጥ አፈር ከቶ ነው የገደላት አይደል? ያቺኛውም እንደዛው ነው። ስሟ ጠፍቶብኛል። ከሷ በኋላ የሞተችው እንደዛው ነው። ደፍሮ ሲያበቃ ከእንጨት ጋር ሰቀላት። ላ ሐውለ ወላ ቁወተ ኢላ ቢላህ። አረ እኛ ሀገር ወንዶች ግን ወዴት እየሄዱ ነው? በአላህ እኔ ወላሂ ከዚህ በላይ መናገር አልችልም። ስሜታዊ ሁኜ ወላሂ ስሜታዊ ሁኜ ክፉ ነገር መናገር አልፈልግም። ግን ሁሉም የሃይማኖት አባቶች ይሄ ነገር በቃ ያ በቃ ማብቃት አለበት። በየሃይማኖት ቦታ እንደዚህ አይነት ነገር መማር አለበት። ምናልባት እኮ ስንማር ብዙ ጊዜ የምናጠፋው እንደኔ ያላዋቂ ስንሆን ነው። ገባችሁ? አሁን የሃይማኖቱን ትምህርት በስነ ስርዓት ያወቀ ሰው ጥፋት አያጠፋም። ቢያጠፋ እንኳን እንደዚህ አይነት ከባድ ጥፋት አያጠፋም። ባለማወቅ የሚመጡ ነገሮች ናቸው እነዚህ ነገሮች እና ወላሂ በቃ የሴት ጥቃት ይበቃናል። እስከ መቼ ነው ሴት ልጅ የምትደፈረው? እስከ መቼ ነው በጨቅላነቷ ተደፍራ ያለ እድሜዋ ህይወቷን የምትቀጨው? እስከ መቼ ነው ቤተሰብ በሴት ልጅ ሞትና በሴት ልጅ ጥቃት? ኧረ በአላህ ወላሂ ያሳዝናል። በጣም ነው የሚያመው። የኢትዮጵያ ነገር ግን በጣም ነው የሚያሳዝነው። ውሎ ባደረ ቁጥር እየባሰ የሚመጣ ነገር እንጂ እየተሻሻለ የሚመጣ ነገር የለም። ይሄ የሚያሳየው ደግሞ ያው ትክክለኛ የሚቀጣበት ህግ ስለሌለ ነው። ብቻ አላህ ይድረስልን። እህታችንንም ደግሞ አላህ በቃ ፍትሁን ይስጣት። ሌላ ምን እንላለን? ካሁን በኋላ እዚህ ልጅ የ4 ወር ነፍሰ ጡር ናት። ማስወረድ እንኳን አትችልም። በግድ ያለ ፍላጎቷ አያቷ በሚያክል ሰውዬ፣ በሃይማኖት በማይገናኛት ሰውዬ ልጅ በማህፀኗ ይዛ ነው ቁጭ ያለችው። በጣም ያማል፣ ወላሂ ያማል በጣም